ለቲ ሾው የርሶ ሰላም ጤና ይስጥልኝ ውድ የለቲ ሾው ፕሮግራም ተከታታዮች፣ ይህ ለቲ ሾው የተሰኘ አዲስ የዩቲዩብ ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። በለቲ ሾው የተለያየ ፕሮግራሞችን እናቀርብላችኋለን። ከነኚህ መካከል እንግዲህ አንዱና ዋነኛ የሆነው ስደት ለቤተሰብ የተሰኘውን ፕሮግራም ነው አሁን ማቀርብላችሁ። እኔ ለታሪክ ሚሊዮን አብሬያችሁ ቆያለሁ። ቆይታችሁ ከኛ ጋር አድርጉ። ለቲ ሾው የርሶ የዛሬ እንግዳችን መስከረም ቶማ ትባላለች። በሊባኖስ ቤሩት ለ6 ዓመታት አዝምዬ በሚባል ሰፈር ጥሩ ቤት ገብታ በኮንትራት ሰርታለች። እንደ አጋጣሚ ሆኖ የደረሳት መልካም ቤተሰቦች ነበሩ። ብዙ ጊዜ አበሾች ወይንም እኛ ኢትዮጵያውያን ሁሉም አረቦች አንድ ይሆኑ ይመስለናል። በእርግጥ ክፉ እንዳሉ ሁሉ እጅግ በጣም ጥሩ የሆኑ አረቦችም አሉ። ከነኛ መካከል እንግዲህ መስኪ የደረሳት ቤት እጅግ መልካም ስለሆኑ በዚህ ሁኔታ ውስጥ ነው ያሳለፈችው። የሊባኖስ ቆይታዋን ጨርሳ ስትመጣ ያቋረጠችውን ትምህርት ከ9ኛ ክፍል በመቀጠል በአካውንቲንግ ተምራ አሁን ዛሬ እግዚአብሔር ረድቷት በመንግስት መስሪያ ቤት ተቀጥራ ትሰራለች። ጀግና ናት። እስቲ ከሷ ጋር ደግሞ ቆይታ እናድርግ። እንኳን ደህና መጣሽ መስኪ። እንኳን ደህና ቆየሽ ለትዬ። በጣም ነው ማመሰግነው ወደ ሾው ስለጋበሽኝ። ስለ ውድ የሆነ አበባሽም ቴንኪው በጣም ልልሽ ፈልጋለሁ። እኔም በጣም አመሰግናለሁ በለቲ ሾው ስም። ምክንያቱም ለዚህ ቃለ መጠይቅ ፈቃደኛ ሆነሽ መጣሽ በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። እንግዲህ መስኪ ስደትን ስናስብ አንዳንድ ጥያቄዎች ለብዙ ተመልካቾቻችን ልምድም ይሆናል ወይንም ከዛም ትምህርት ያገኙበታልና ስለ ስደት ስናስብ ብዙ ጊዜ የምናስበው ነገር አለ እና እስቲ በመጀመሪያ በዚህ ዙሪያ እንነጋገር። እኛ ኢትዮጵያውያን ጠንካራ ሰራተኞች ነን ብለሽ ታስቢያለሽ? ለትዬ በደንብ በሚገባ ያው ጠንካራም እንዳለው ሰነፍም የለም ማለቴ ሳይሆን ግን አላማ ሰንቀው ከሄዱ ጠንካሮች ነን ልል ወዳለሁ። ለምን ጠንክረን ሰርተን አገራችን መተን መለወጥ የምንፈልግ ብዙዋን ስላለን ማለት ነው። ያው ብዙ ተሞክሮ ያላቸው እኛ አሁን ተሞክሮ ስላለን ኤክስፒሪየንስ ሼር እየተደራረግን የሚሄዱትንም የምንልክ ሆነ ማንም ሰው ሰነፍ ነው ብዬ አላስብም። እሺ እንግዲህ አመሰግናለሁ። ግን በባህሪያችን ይሄ ባህሪያችን ለስደት ይሆናል በደንብ እንድናወራ ስለፈለኩ ነው። አሁን በብዛት የኢትዮጵያውያኖች ባህሪ ይመሳሰላል። ባህሪያችን በጣም ይመሳሰላል። ለምሳሌ የሆነን ስራ በልባችን እያሰብን አሰሪዎቻችን ይሄንን ስራ ስሪልን ካሉን በጣም እንበሳጫለን። ይሄ ገጥሞሽ ከሆነ ማለት ነው። የሆነ ወይ ክችል ላይ የሆነ ስራ ሊሆን ይችላል ወይ ቤት ማጽዳት ሊሆን ይችላል። ያንን ነገር ላይ እኛ በልባችን እያሰብን እነሱ ቀድመውን እኛ ሳንቀድማቸው በፊት ቀድመውን ያንን ስራ ስንሰራ በጣም ደስተኛ አንሆንም። ይሄ የብዙ ኢትዮጵያውያን ባህሪያችን ነው። እናኮርፋለን። እዛ ስንኖር ካየነው ነገሮች ውስጥ አንዱ እነሱ አሁን ተናግረው አሁን ይረሳሉ። እኛ ደግሞ በጣም እናኮርፋለን እና ይሄ የምናኮርፈው የምንበሳጨው ከዛ በተጨማሪ ደግሞ ይቅርታ ማንጠይቀው ነገር ይቅርታ በጣም የሚከብደን ነገር አለና በዚህ ዙሪያ ያየሽው ነገር ምን ይመስላል? አንቺም ከደረሰብሽ ነገር? አንዳንዴ ምን መሰለሽ ለትዬ ከድካም እኔ አሁን በእኔ ማስበው ድካም ሲበዛባቸው ምንድነው ልጆች ወደ መሰላቸት ይሄዳሉ። በእርግጥ ስልቹ መሆን የለብንም ግን እነሱ የማይረዱን ነገሮች ብዙ አሉ። ልክ ነሽ መስኪ። እኔ ግን ባህሪያችን አሁን ኢትዮጵያውያንን ብዙ ጊዜ እናያለን። እዛ ጋር የፊሊፒንም ዜጋ አለ የሌላም አለ አይደለም። ሰርተንም እናውቃለን ከነኛ ዜጎች ጋር ማለት ነው። እና በፍጥነት ይቅርታ ይጠይቃሉ። አሰሪዎቻቸውን ይቅርታ ጠይቀው ወደዛ ነገር መመለስን ነው የሚፈልጉት። እኛ ግን ቶሎ ይቅርታን መጠየቅም አንወድም። ይቅርታም ስንጠየቅ ያንን ነገር መልቀቅን አንፈልግም። ይሄ ነው የታዘብሽው ነገር የለም?
አለ በደንብ እኛ ኢትዮጵያውያን ላላጠፋ ነው ያው እኛ የስደተኞች ላላጠፋ ነው ነገር ለምን ይቅር እንላለን ብለን ብዙዎቻችን ስለምናስብ ይመስለኛል እንጂ ይቅር ብሎ መቀጠል ጥሩ ነው። ግን ያው አላጠፋውም ይቅርታ አልልም። እኔም የደረሰብኝ ነገር ስላለን ካፊን ከደረሰብሽ ነገር አንዱ ያው አንዳንዴ ይቅር ማንልበት አንደኛው የቋንቋ ችግርም ነው። ቋንቋ በደንብ አለመግባባት ሲመጣ ያው ሶሪ በእኛ እንደ ኃጢአትም እናየዋለን። ግን ያው በእነሱ ደግሞ ሶሪ ትልቅ ቦታ አለው። ያው ይቅርታ ማለት ትልቅ ቦታ አለው። እኔም ያው የደረሰብኝ ምንድነው ይቅር ባይ ተብዬ አልልም ብዬ ችክ ያልኩበት ለምን አላጠፋውም ይሄን ጥፋት አልልም ያልኩበት ያው ያ ካለማወቅ የተነሳ ነው። እሺ በስደት ላይ ደግሞ ያላችሁ ይህንን ፕሮግራም የምትከታተሉ ሁላችሁም በአረብ ሀገርም ይሁን በአሜሪካ በአውሮፓ በየትኛውም ዓለም ተሰዳችሁ የምትኖሩ ኢትዮጵያውያን ሁላችንም ባህሪያችንን እናውቀዋለን። ምን ያህል የይቅርታ ልብ አለን፣ ምን ያህል ይቅርታ ስንጠይቃለን የሚለው ሁላችን ጋር በጥያቄ ይሁንና እስቲ ራሳችንን እንድናይ ነው። ያው እኛ ብዙ በጣም ዝቅ የማለት ነገር አንዳንድ ጊዜ በቅኝ አልተገዛሁም ላንቺ ደግሞ ለምን እገዛለሁ የሚሉ ልጆች እኔ ገጥመውኛል። እኔ ሀገሬ በቅኝ አልተገዛችም፣ ለማንም የተገዛንበት ነገር የለም ማለት ማይመሳሰል ነገር ከሰው ጋር የመኖር ጉዳይና የሀገራችን ቅኝ አለመገዛት የሚያመሳስለው ነገር የለም። ግን ይቅር ላለ ማለት የምንጠቀመው የምንሸፍነው ነገር ነውና ሁላችሁም ይሄንን ልብ ብላችሁ ራሳችሁን እንድታዩ በትህትና ጠይቃለሁ። መስኪ እየጠጣሽ እሺ ለታ አመሰግናለሁ። ስደትን ስናስብ ኢትዮጵያ ሆነን እንደምናስበው ነው። በፊት ሳትሰደጂ በፊት ሳንሰደድ በፊት የነበረን ነገርና ተሰደሽ ያየሽው ነገር ምን ይመስላል? አይ አይደለም፣ ምንም አያገናኘውም ነው ምለው። ለምን ምንድነው የምናስበው ሳልሄድ በፊት እና ሄጄ ያየሁት ምንድነው ሳልሄድ በፊት ማስበው ምንድነው በቃ እንደዚህ አይነት ስራ ሳይሆን ቀለል ያለ ስራ ሰርቼ ብዙ ብር የማገኝበትን አይነት ወይ ነበር ማስበው። ግን አሁን ምንድነው ሄጄ ያየሁት በደንብ ፈክተሽ የምታገኘው ኢንካም አለ። ከኢንካሙ ደግሞ ወደ ለቤተሰቦችሽ ያው ፈሰስ ታደርጊያለሽ። አንዳንድ ፋሚሊ በስርዓት ብዙ የሚያስቀምጥልሽ አለ። አንዳንድ ፋሚሊ ደግሞ ዝም ብሎ የሆነ ልጄ ውጪ ናት ያለችውና ያለ አግባብ ፋሚሊም አለ። ግን ያው በብዛት አረብ ሀገር የምንሄድ ሰዎች ክፍያችንና ስራችን አይመጣጠንም ነው የምለው። እሺ አመሰግናለሁ። ስደት ላይ ያለመድሽው ነገር ምንድነው? መልመድ ያቃተሽ ነገር በስደት ላይ? በቃ ናፍቆት ብለው ደስ ይለኛል። የቤተሰብ ናፍቆት አልችልም። በቃ ውስጤ ከአቅሜ በላይ የሆነው ቤተሰብ ስልክ ሁሌ እንኳን እያወራው ይናፍቁኛል። እንግዲህ እንዳሁኑ በሶሻል ሚዲያ ብዙ ቤተሰብን የማግኘት እድል የለም። ሁላችንም የምናውቀው ነው። ዛሬ ላይ ነው በጣም ቤተሰብን ለማግኘት ቀላል የሆኑ ነገሮች በእጆቻችን ገብተዋል እና ግን በፊት ላይ ደብዳቤ ነበረ አይደለ? የምንጻጻፈው ደብዳቤ ነበር እና ደብዳቤ ሲደርሰን ለምሳሌ የደብዳቤ መኪና አለ። እኔ አሁን በረንዳ ላይ ሆኜ አየው ነበር ደብዳቤ ይዞ የሚመጣውን ፖስታዬ እንደሚመጣ አቅ ነበር። ከለሩን አቀው ነበር። መኪናው ይዘቱን አቅ ነበር እና ሲመጣ እየሮጥኩ ነበር ምወርደው ታች ማለት ነውና ላመጣ ሮጣለሁ። አንዳንድ ጊዜ የፊሊፒን የስሪላንካ ሲሆን አኩርፌ ነው ወደ ቤት የሚሄደው። ግን በብዛት በወር አንድ ጊዜ እንደዚህ በጣም ስለሚመጣልኝ ደብዳቤ ያንን ደብዳቤ በጣም በጉጉት ነበር የምጠብቀው። አያለሁ ሁሌ ወር ሙሉ እጠብቃለሁ። አንዳንዴ ከሰዓት ነው የሚመጣው መኪናው። ያ ነገር ትዝ ይለኝ ነበረ እና አንቺ ይሄንን ስሜት እንዴት ነው የምትገልጪው? ለምሳሌ ደብዳቤ ሳይደርሰን በፊት ያለን ጉጉት፣ ከደረሰን ደግሞ በኋላ ያለን ስሜት ምን ይመስላል? ለቱ ያው ለተወሰነ አመት እስከ ማክሲመም 2 አመት እስኪሆንሽ ድረስ በደንብ ትቸገሪያለሽ። እስከ ማልቀስም የቤተሰብ የጻፈውን ነገር ስታነቢው እኔ በራሴ አሁን ሳነባው አለቅሱላ ነበረ። ለምን ደብዳቤው እስኪመጣ በጣም እጓጓለሁ። እንደውም አንዴ ምንድነው ተልኮልሻል ደብዳቤ ተብዬ
ሰውየው ከፖስታ ቤት ሳያመጣልኝ ሲቀር በጣም ነበር ያዘንኩት። በሰውየው ኢሜል ነው የመጣውና እና በቃ ሰውየው እስኪያመጣ አጠብቅም ነበርና አምጥቶ ሲሰጠኝ ያለው እኔ ላይ የተፈጠረው ልነግርሽ አልችልም። ደስታው ማለት ነው በጣም ደስ ይላል። አንብበን ጀስት ፋሚሊን ያገኘን ያህል ነው የሚሰማውና ሁሉም ኢትዮጵያዊ ይመስለኛል በጣም ነው ደስ የሚላቸው። ለቲ ሾው የርሶ እኛ ሆነን ነው ተራርቀን የምንወስደው። ስናነብ ግን ትንሽ ኮንፊውዝድ የምንሆንበትም አይነት መንገድ አለ። ለምን አንዳንዴ ጥሩ ደብዳቤ ጥሩ የሚጽፉልሻል፣ አንዳንዴ ደግሞ ችግርም ያለበት እንደዚህ ቢሆን የሀሳብን ወይ ደግሞ አድርጊልኝም አይነት ነገር በደንብ ስለሚጽፉ በአንድ በኩል ደስ ያለሽ፣ በአንድ በኩል ደግሞ ታዝኛለሽ። ያው የስራ ዘመንሽን እንድታራዝም የሚያደርግ አይነት ደብዳቤ አለ። እውነት ነው። ያንን እንድታወሪ ስለፈለኩኝ ነው። ብዙ ጊዜ እኔ አሁን ለምሳሌ ደብዳቤ ስጽፍ የኔ ሰውዬ ከ5 ብር ከበለጠ ይለኛል። ለእኔ አይደለም የሚነግረኝ እና ለሚስቱ ነው የሚያወራው። አሁን ለታሪክ ደብዳቤ እየጻፈች ከ5 ብር ከበለጠ እጥለዋለሁ ይለኛል። ማረሳው ደብዳቤ ማለት ነው። እና እኔም ደግሞ ስጽፍ ትዝ ይልሽ እንደሆነ ሳንዱች የሚጠቀለልበት እንትን አለ ወረቀት፣ በጣም ስስ የሆነች እና ኪሎ እንዳይመዝን ብዬ በሷ ነበር የምጽፈው አብዛኛው ጊዜና ለብዙ ሰው ነበር የምጽፈው። እና መጨረሻ ላይ ስለምሰማ ያንን በዛ ጽፌ ሌላ ብር ጨምሬ ከራሴ ነበር የምሰጠው ማለት ነው። ምክንያቱም ለምንድን ነው በዚህ አጋጣሚ ትዝ ይላችኋል ብዬ አስባለሁ። ድሮ በደብዳቤ ብትገናኙ ተመልካቾቻችን በምን አይነት ችግር፣ በምን አይነት መከራ፣ በምን አይነት ስቃይ ውስጥ ደብዳቤ እንደምትጽፉ አንዳንዶች አሰሪዎች ደብዳቤ ይጥላሉ። በትክክል ነበር የሚጥሉት። እንዳይደርሳቸውም ያደርጋሉ፣ እንዳይመጣም የሚያደርጉት ነገር አለ። ግን በቃ ደብዳቤ ደስ ይለን ነበር። ቤተሰብን እንዳገኘን የምንቆጥርበት ብዙ ነገሮች አሉ እና ከደረሰን በኋላ ደግሞ በጣም የምንታመምበትም ያንዳንዱ ሰው የሚጽፈው እውነት ለመናገር ከኢትዮጵያ በርቺ ጎብዢ ከሚለው ህዝብ ማለት ቤተሰብ ስደት ለቤተሰብ ነው ፕሮግራማችን እና ቤተሰብን ነው የሚያማክለው። በርቺ ጎብዢ ከሚል ይልቅ ሁሉም የራሱን ችግር ነበር። ሰውየው አንድ ነው፣ የሄደው አንድ ተሰዳጅ ነው። ቤተሰብ ብዙ ሊኖርም ይችላል። ያ ቤተሰብ ግን በጣም ሁሉም የተለያየ። አንዱን አንብበሽ አልቅሰሽ ሳልጨርሽ ሁለተኛውን ታነቢያለሽ፣ ሶስተኛውን ታነቢያለሽ እና ሀገር የመግባት ፍላጎታችን እየደበዘዘ ከዚያ አመት እየተጨመረ የሚካሄድበት ብዙ ጊዜያቶች ያልፋል። ያንን ለማለት ፈልጌ ነው። አመሰግናለሁ። የነሱ ጸባይ አለ፣ የምግብ ሁኔታ አለ እና ቋንቋ አልተፈተንሽም? በቋንቋ በጣም የከበደሽ ነገር ምንድን ነው? በደንብ የፈተነኝ ቋንቋ ነው። ቋንቋ ማለት ያው እኛ ከዚህ ከኢትዮጵያ ወደ አረብ ሀገር ስንሄድ ምንም አይነት ቋንቋ አንችልም ማለት ያው ከሀገራችን ቋንቋ በስተቀር። ግን ምንድነው እንግሊዘኛ ሞክር ነበር። ትምህርት እስከ 9 ስለተማርኩኝ ትንሽ ሞክር ነበር። ግን ምንድነው አረበኛ ለመቻል በጣም ነው የለፋሁት። እንደውም አንድ ገጠመኝ ልንገርሽ። ሰውዬ ሐሞት አምጪ ይለኛል። ሐሞት ምን እንደሆነ በተአምር ሰምቼም አላውቅም። ለምን ሐሞት ያው በእንግሊዘኛ ወይ ላይሙን ምናምን ቢለኝ አንደርስታንድ አደርገው ነበር። ግን አላለኝም። ጂቢሌ ሐሞት አለኝ እና በጣም ግራ ሲገባኝ ውሃ ይዤለት ሄድኩኝ በብርጭቆ አድርጌና ሳቀብኝ። በጣም ስቆብኝ ያን ለማወቅ ግራ ሲገባኝ ተመለስኩ። ግን ምንድነው ደውዬ ስጠይቅ ሐሞት ማለት ምን ማለት ነው ስል ጂቢሌ ሐሞት ማለት ሎሚ አምጪልኝ ማለት ነው ሲሉኝ ያው ሎሚ 3 ብለት ጀስት በዛ አለፈ። ግን ቋንቋ በጣም ፈታኝ ብዙዎች የሚቸገሩበት አብሶ ሞር ኢትዮጵያውያን በደንብ የሚፈተኑበት አይነት ቋንቋ ማለት በቃ በጣም ችግር የሆነ ነገር ነው። ስትለምጂው ግን ደስ ይላል በጣም። ከመጠየቅሽ ጥያቄዎች መካከል አንዱ አበሾችን የመፈለግ እንዴት ነበር? ታወሩ ነበር? አዎ ድምፅን ጮክ አድርጎ የማውራት አይደል? መጠራራት
ዝቅ ብሎ ማውራት ታች ካለው ጋር ከላይ ካለው ጋር ማውራት፣ ሲቀጥል ደግሞ ሶስተኛ ወይ አራተኛ ወይ አምስተኛ ፎቅ ካለ ሰው ጋር ይወራል አይደል? ኮንትራት ቤት ያ ስሜት እንዴት ነው? በዚህ አጋጣሚ ደግሞ የምታወሪያቸው ልጆችም ካሉ ሊመለከቱን ስለሚችሉ እነሱን ሰላም እንድትሄድ እንሰጥሻለሁ። እሱ ስሜትሽ እንዴት ነበር? እሺ አሉ ቋንቋ በደንብ ማለት ማወራቸው ልጆች ነበሩ። አንድ የአዲስ አበባ ልጅ ሮዛ የምትባል ከኔ በታች ማለት የራሱን ችሎ አፓርታማ ነው ቤታቸው፣ ግን የኔ ፎቅ ነው ላይ ሆኜ የሚገርምሽ የሆነ ነገር ሴትዬ ስትለኝ እንኳን በሩን ዘግቼባት በኩል ሮዛ እንትን ምን ነበረ እየጠይቃታለሁ። ሮዛ ማለት አሁን ዱባይ ነው ያለችው። ትዳር ይዛ ሁለት ልጆች ወልዳ እንግዲህ በዚህ አጋጣሚ የምታይም ከሆነ ይድረሳል። እሷ በደንብ ለኔ ያው ከኔ ትንሽ ቀደም ብላ ስለሄደች ኤክስፔሪየንሷን ሼር ታደርገኝ ነበር። ቤሩት የምትኖርም ሀና የምትባል ልጅ ታች ነበረች። እሷ ያው እናወራለን ስለ ኢትዮጵያ፣ ስለ ሰፈራችን። የት ሀገር ልጅ ነሽ? ከየት ነው የመጣሽው? አዲስ ሆነሽ ኮንታክት የምታደርጊው በጥሪ ነበር እና ከዛ በኋላ ቀስ እያልሽ ስልክ ትለዋወጫለሽ። አንዳንዴ ወደ ታች ተወርጂ እና ደግሞ አስፈቀደሽ እናወራቸዋለን። ግን ያው ጥሩ ነው ለኔ የነሱ ልምድ ጠቅሞናል ለዛ ብዬ አምናለሁ እና እንደዛ ነበር። ሁለቱን አረሳቸውን በደንብ። እንግዲህ መስኪዬ በጣም ነው የማመሰግነው። እስካሁን ድረስ ስለ ስደት ነው እያወራን የነበረው። ያው ከሰዓትም አንጻር ብዙ የምንለው ነገር አለ አይደል? ስደትን ከተነሳ ሊባኖስ ከተነሳች ብዙ የምንለው ነገር አለ። ነገር ግን የዚህ ፕሮግራም ዋና ዓላማው ስደት ለቤተሰብ የሚል ነው። ማንኛውም ኢትዮጵያዊ በብዛት ማለት ነው በመግቢያችን ላይ እንደተናገርነው ብዙ ጊዜ ሰው የሚሰደደው ከጥቂት ሰው በስተቀር ለቤተሰቡ ነው አይደል? ቤተሰብን ለመርዳት ነው እና እስኪ አሁን ደግሞ ስለ ቤተሰብ ነው የምናወራው። ቤተሰብ ይሄ ዋጋ ስለተከፈለለት ቤተሰብ አይደለም። በጣም ብዙ ነገር ሆነን ስላሳለፍነው ነገርና እነሱን ተኮር አድርገን በሰራንባቸው ጊዜያቶች ውስጥ ያው የምንኖረው ለቤተሰብ ነበርና አንቺ በግል አንቺን ስጠይቅሽ ቤተሰቦችሽ ምን ይመስላል? ማለት እዛ ሆነሽ እንደምታስቢያቸው እዚህ አግኝተሻቸዋል? እኔ ምን መሰለሽ ለትዬ መጀመሪያ ያው የሄድነው ሁላችንም የምንሰደደው ለቤተሰብ ነው። ግን እኔ አንዳንዴ ጥሩ ነው ብዬ አስባለሁ። መሄዴ እኔ ጥሩ ነገር ፈጥሯል ብዬ አስባለሁ ለወንድሞቼ። ለምሳሌ እኔ አሁን ታላቅ ወንድሜ እኔ በሚሄድ ሰዓት አንድ ዩኒቨርሲቲ ተማሪ ነበር እና እሱን ማስተማር ቤተሰብ አቅም የለውም ነበር። የኔ የትምህርት አቋርጦ መሄድ ለኔ ወንድሞች ጥሩ ቤዞኛለሁ ብዬ አስባለሁ። ለምን ትንሽ ነገር እየሰራው በመልክላቸው ጠንክረው ተምረው አሁን ላሉበት ደረጃ ደርሰዋል። ታናሼም ወላይታ ሶዶ ነበረ፣ እሱም ትምህርቱን እንዲጨርስ ታላቄም ስራ እስኪይዙ ድረስ ትንሽ ራሳቸውን ጠንከር እኔ ሳክሪፋይ አድርጌያለሁ ብዬ ነው የማስበው። ስለዚህ እዛ ሆነሽ እንደምታስቢው እዚህ ስትመጪ ያገኘሻቸው ቤተሰብ ላይ ጥሩ ነገር ነው ያገኘሽው። ስኬታማ ከሚባሉ ቤተሰቦች መካከል አንዷ ነሽ ማለት ነው። እዛም በቤሩት በምትሰሪበት ጥሩ ቤት ነው የገጠመሽ። እዚህም ደግሞ በለፋሽው ዋጋ በከፈልሽው ነገር ላይ አግኝተሻል ማለት ልፋትሽን ዋጋ የከፈልሽበትን ነገር ጥሩ አግኝተሻል ማለት ነው። ስደተኛው ግን ለኔ ብሎ ማጠራቀም አለበት ብለሽ ታስቢያለሽ? እኔ በጣም ብዙ እህቶቼ አሁን ላይ ቤት ቁጭ ያሉ ስራ አጥተው ወይ ደግሞ ጥገኛ ሆኖ ቤተሰብ ላይ ያሉት አንድ ለራሴ የሚለው ነገር ስላልነበር ሁላችንም እኔም በራሴ አላልኩም ለራሴ የሚለውን ነገር እስቲል እስከ 4 ዓመት አንድ ብር አስቀምጬ አላውቅም ለኔ ብዬ ማለት ነው። ያው ቤተሰብ በሚጠይቅሽ አይነት ወይ ሰፖርት ታደርጊያለሽ። ግን መጥቼ እኔ ምን ልሆን ነው ምን ይዛለሁ ብዬ አላሰብኩም ነበር። ከልክ 4 ዓመት ከሰራው በኋላ ግን እኔ ማን ነኝ? ለኔ ምንድን ያለኝ? ሲሄድስ ምንድነው የምሆነው የሚለው ማሰብ ጀመርኩኝ። ያው እግዚአብሔር ይመስገን ሁሉም ሰው እንደኔ ነው ማለት ሳይሆን ትንሽ ነገር እኔ ይዤ መጥቼ ያለኝን ነገር አድርጌያለሁ። ግን
ባዶ እጁን 10 ምናምን ዓመት ሰርተው ባዶ እጃቸውን የመጡ ብዙ እህቶች አሉ። ያ ምንድነው ለኔ የሚለው ነገር ስላልነበር ማለት ነው። ለቤተሰብ ለእህት ለወንድሞቼ ለዘመዶቼ ነው እንጂ ለኔ የሚለው ነገር አልነበር ብዙዎች ጋር። ግን መላክ ማለት ብር መላክ ያለበት እንዴት ነው ብለሽ ታስቢያለሽ? ቅድም ገልጸሽዋል። ለምሳሌ አንድ ሰው አሁንም በዚህ አጋጣሚ ተመልካቾቻችን ስደት ላይ ያላችሁ እጅግ በጣም ብዙ ዓመት የተቀመጣችሁ ቤተሰቦቻችሁን ብቻ እያላችሁ ለራሳችሁ ምንም ያላስቀመጣችሁ ይህ ፕሮግራም ትልቁ ዓላማው ስደተኛው እንዴት ነው ገንዘብ የሚይዘው እዚህ የመጣው ምን አይነት ህይወትን ነው እየኖረ ያለው የሚል ነውና ራሳችሁን እንድታዩ ቤተሰብ ነው ልክ ነው። ነገር ግን እናንተ እንዴት አድርጋችሁ ነው ብራችሁን ሴቭ አድርጋችሁ በመድራችሁ ላይ መኖር የምትችሉት የሚል ስለሆነ በትኩረት እንድትሰሙን አሁንም በአክብሮት እንጠይቃለን። እንዴት መሆን አለበት? አሁን ለምሳሌ ስንልክ ሁልጭ እያደረግን ነው የምንልከው ሁላችንም አይደለም። ለኔ ብለን የምናስቀምጠው ነገር እኔ ይገርመኛል። ማለት እኛ እኮ እዛ እንታመማለን አይደል? እኛ ግን የምንታመም አይመስላቸውም ብዙ ቤተሰብ ማለት ነው እዚህ ኢትዮጵያ ውስጥ። እኛ መታከም እኔ አሁን እኔን ብትጠይቂ ያልበላውበት ጊዜ አለ፣ የራቤን ጊዜ አለ። ፀጉራችንን ለመስራት ወይንም እስቲም ለመግባት እስቲም ጠፍቶ አይደል? ግን እኔ እስቲም የምገባበትን ብር እኔ የሆነ ነገር የምጠግብበትን ብር ለቤተሰብ ብለን የምንለው ነገር አለ። በቃ የሚታየን ነገራችን ሁኔታችን ሁሉ ነገር ተጠቅልሎ እነሱ ላይ ነው ያለው። በቃ እናስብም አሁን እኛ ለነሱ እናስባለን አይደል? እነሱ ደግሞ ስትገባ ልጃችን ስትገባ ምንድነው የምትሰራው ምንድነው የሚሆንላት የሚለው ነገር አያስቡልንም አይደል? ስለዚህ በዚህ አጋጣሚ ሁሉን ቤተሰብ አይደለም፣ በጣም ምርጥ ቤተሰብ በጣም እጅግ በጣም ለልጆቻችሁ መልካም ሆናችሁ ስራ ያስጀመራችሁ ክብር ይገባችኋል። ግን ብዙ አበሻ እየተጎዳበት ያለ ይሄ በጣም አንገብጋቢ የሆነ ኢሹ ስለሆነ ነው መናገር የምፈልገውና እንደዛ ነው የምናስባቸው እነሱና አንድ ግን ተሰዳጅ ሲልክ እታመማለሁ ብሎ ሴቭ ላይ ያደርግ ይችላል አይደለ? ለኔ ይጠቅመኛል ብሎ ምንም ነገር የማያደርገው ብዙ ነገር አለ እና እዚህ ሲመጣ ነው ነገሮች ግራ የሚገቡት። ነበር እንዴ ነው እንዴ ማድረግ ነበረብኝ እንዴ ብለን የምናስበው እዚህ ስንመጣ። ስለዚህ እንዴት ነው መላክ ያለበት? አሁን ለምሳሌ አንቺ እስከ 4 ዓመት ለኔ ብለሽ አለሽ 4 ዓመት በቤተሰቦችሽ ውስጥ ነው ስታደርጊ የነበረው ማለት ነው። 2 ዓመቷን ነው ላንቺ አጠራቀምሽው አይደል? ሲላክ ግን እንዴት ነው መላክ ያለበት ብለሽ ታያለሽ? አዎ ለቱ እኔ የምልሽ ሁሉንም መላክ ፌር አይደለም። ቢያንስ ከወር ውስጥ የ10 ቀን ለቤተሰብ ብትልኪ የቀረችዋን ብታስቀምጪ ነው እንደ ጥሩ አቅማችን አይችልም። ያው ውስጣችን ሁላችንም አይችልም። ግን መሆን ካለበት እኔ የምለው ወይ ካልተቻለ የአንድ ወር ለነሱ የአንድ ወር ለኛ እያልን ማስቀመጥ ነው እንጂ ሁሉንም መላክ ይሄ በጣም አስፈላጊ አይደለም። እሺ ከስደት በኋላ ህይወት እንዴት ቀጠለ? ህይወት እኔ ጋር ደስ ትላለች። እግዚአብሔር ይመስገን። ፈጣሪ ቆሜ ነው ማመስገን የምፈልገውና በእኔ በኩል ጥሩ ነው ማለት እኔ ተማሪ ነበርኩ ሲሄድ እንደነገርኩሽ 9ኛ ክፍል ተማሪ ሆኜ ነው አቁሜ ቤተሰብ እረዳለሁ መርዳት አለብኝ ወደሚለው ወስኜ ሄድኩት። ተሳክቶልኛል። ልክ ከ6 ዓመት ቆይታዬ በኋላ መጥቼ ክላስ ጀመርኩኝ። ክላስም ጨርሼ ስቲል ተመርቄ አሁን በስራ ላይ እገኛለሁ ማለት ነው። ትምህርት በስራ የማታ ወይ ደግሞ ዊኬንድ አይደለም የተማርኩት ሬጉላር የቀን ገብቼ ልክ እንደ በፊት ጓደኛ አፍርቼ 9ኛ ክፍል ዩኒፎርም ለብሼ ነው ትምህርቴን የቀጠልኩትና 11 12ም ተምሬ ኮሌጅም ያ ግራጁዌት አድርጌ ስራ ላይ እገኛለሁ። ጥሩ ነው እግዚአብሔር ይመስገን በኔ ጋር ያለው ማለት ትዳር ይዤ የልጅ እናት ነኝ እልሻለሁ። በጣም ደስ ይላል መስኪዬ። በነበረን ቆይታ በጣም ደስተኛ ነኝ። በእውነት እንኳን እግዚአብሔር በነገር ሁሉ ረዳሽ። እንግዲህ
ተመልካቾቻችን ዛሬ ከመስኪ ጋር ያለኝን ቆይታ በዚህ ቋጫለሁ። በዚህ አጋጣሚ ማመስገን እፈልጋለሁ። የምትዩ ነገር ካለ እድል ስጥሽ። በቅድሚያ ልዑል እግዚአብሔርን ማመስገን እፈልጋለሁ። ድንግል ማርያምን በሰላም በጤናችን አገራችን መተን እንድንኖር ስለፈቀደ ፈጣሪ በጣም ነው እጅግ አድርጌ ማመሰግነው። ለምን ከምንም በላይ ነው ይሄ ሰላም ወደ ሀገራችን መግባት ትልቅ ነገር ነው። ቤተሰቦቼንም አላሳጡኝም፣ አላጎደልብኝ ምንም ነገር። ያው በምንም ደረጃ እኔ በምፈልገው አይነት ቦታ ሆኖ ነው ያገኘኋቸው። ሁሉንም እህት ወንድሞቼንም ቤተሰቦቼንም እግዚአብሔር ይመስገን። ማመስገን የምፈልገው እንደዚህ ነውና ያው አንቺንም አሁን ላይ ከስደት ተመላሽ ማህበር አቋቁሜ ብዙ ልጆችን ከስደት ተመላሾችን በስሬ አድርጌ ሊቀመንበር ሆኜ እየሰራሁኝ ነው። ድምጻችን ይሰማ ከስደት ተመላሽ ማህበር ነው። ቢሮአችንም እዚህ ቡና ፎቅ ላይ ነው። መምጣት የሚፈልግ ኤኒ ስደተኛ መምጣት ይችላል። አንዳንድ ምንረዳዳቸው ነገሮች ብዙ ስላሉ እዛ ጋብዛቸዋለሁ። ብዙ ልጆች ማህበር ነው ራሱ ብዙ አባላት ያሉበት ማህበር አቋቁመን እየሰራን ነው ያለው። እናመሰግናለን። ቡና ህንፃ ላይ አይደል? ሰባተኛ ፎቅ ላይ ሐዋሳ ያላችሁ ወይንም በሐዋሳ ዙሪያም ያላችሁ ሌላ ሀገርም ያላችሁ እየመጣችሁ እንድትመዘገቡ መስኪ ጥሪዋን ታስተላልፋለች። ውድ ተመልካቾቻችን ይህ ለቲሾ ነው። ለፕሮግራማችን መሳካት ሁላችሁ ከጎኔ ያላችሁ ካሜራማኖች እንዲሁም የስራ ባልደረባዎቼ አመሰግናለሁ። ዛሬ በዚህ መልክ እንጨርሳለን። ሳምንት ከሌላ እንግዳ ጋር እንገናኛለን። ሰብስክራይብ ማድረጉን እንዳትረሱ። መስኪ በጣም ነው የማመሰግነው አብረሽ ስለመጣሽ።